ሰላም የብሩስ ነጥብ ተከታታዮች እንዴት ናችሁ? ጥናት እንዴት ነው? መሰንቆን በኤ ሻርፕ ላይ ተነው ነበረ። ኤፍ ሻርፕን ለማግኘት በሱ መልኩ ተጠቅመን ነበር። ነገር ግን መሰንቆን ራሱ ለምን ጂ ሻርፕ አናደርገውም? ሌላ ፖዚሽን ላሳያችሁ። ሌላ ፖዚሽን እናመጣለን። ጂ ሻርፕ እዚህ መጣች፣ ቀጥሎ ኤ ሻርፕ ኤፍ ሻርፕ የት መጣች? እዚህ መጣች ማለት አሁን ደግሞ ፖዚሽኑ ተቀየረ ማለት ይሄ በፊት ያየነው ኤ ነበረ። ከኤ ላይ ግማሽ ቀነስናችን ምን አደረጋት? ጂ ሻርፕ አደረግናት ማለት ነው። ጂ ሻርፕ ከጂ ሻርፕ ቀጥሎ ኤ ሻርፕ፣ ሲ ሻርፕ፣ ዲ ሻርፕ፣ ኤፍ ሻርፕ ይመጣል ማለት ነው። ኤፍ ሻርፕ ነው የታገኘናት። እዚህ ጋር መጀመሪያ ካየነው ትንሽ ለየት ይላል ማለት ነው። ዋናው ነገር ምንድነው? ፖዚሽን አንዳንድ ፖዚሽኖች ላይ ብርቱ ትሆናላችሁ፣ አንዳንዱ ላይ ትንሽ የመገላበጥ የራት ፖዚሽኖች ሲቀያየሩ ትንሽ ዋጋ ሊያስከፍላችሁ ይችላል። ነገር ግን ፕራክቲስ በማድረግ የማይመጣ ነገር የለምና ታምታላችሁ ማለት ነው። በዚህ መሰረት ከኤ የነበረው ወደ ጂ ሻርፕ ቀይረን አየነው ማለት ነው። ይህንኑ መዝሙር ወደ ኤ ሻርፕ ቀይረን ደግሞ ቀደም ብለን አይተነው ነበረ። በዚህ መሰረት ገልብጣችሁ ሁለተኛው ፖዚሽን በዚህ መስራት ትችላላችሁ ማለት ነው። መልካም ጥናት ጊዜ